አንዳንድ ጊዜ በመጠመቃችን ብቻ የለም ብለን መወሰን የለብንም። ደጋግሜ እንደነገርኳችሁ ጠበል ጠጥቶ የሚልኩት አለ። ጠበል በደንብ ይጠጣና ሄደህ እዛ የሚጠብቅህ ይሄ ነው፣ ጥርስን ነክሰህ ዝም በል ይሉታል። ከዛ በኋላ ሲገባ ጥርሱን ነክሶ ዝም ይላል። ለሱ ትልቁ ውርጅብኝ ጧትና ማታ ቀን የጸሎት ቦታ ቤታችን ሲኖርና የአምልኮት ጊዜ ሲኖረን ነው። በዛም በላይ ደግሞ በቅጥቀጣ መንፈሳዊ ድፍረት ሲኖረን ነው። ሲያመን ምልክቶቹን ተከትለን ለምሳሌ በመቁጠሪያ ስንመታው ማቃጠል፣ መብላት፣ መውረር፣ በሰውነት ውስጥ መሄድ፣ ስትመታው እንደ ድንጋይ መሆን፣ ይሄ የመኖሩ 5 ምልክቶች ናቸው። ማቃጠል፣ መውረር፣ መብላት፣ በሰውነት ውስጥ መሄድ እና እንደ ድንጋይ መሆን፣ እነዚህ 5ቱ የመኖሩ ማረጋገጫዎች ናቸው። ከዛ በኋላ ስትቀጠቅጠው መጨረሻ ላይ አንዳንድ የማትፈልጋቸውን ድምጾች ትሰማለህ። ከውስጥህ ማውራት ይጀምራል። በመጨረሻ ማን በኢየሱስ ክርስቶስ ስም ስትለው ቡዳ ነኝ ይላል፣ የሚስጥር መተት ነኝ ይላል፣ ዛር ነኝ ይላል። ከዚህ በኋላ ምን ያስፈልጋል? የውጭው ዓለም ተማሪዎቼ በብዛት ይህንን መንገድ ተጠቅመዋል። ውጭ ያሉት ማለት ነው። በብዛት እያንዳንዱ የራሱን መንፈስ ይዞ ግማሹ በስልክ ግማሹም ራሱ እያሰናበተው ግማሹም እርስ በርሱ በደንብ ያወቀው አንዱ ለአንዱ እያገዘ ዛሬ በቤተ ክርስቲያን ረጅም ዘመን ኖረው ያላወቁት አገልጋዮች የሰሙት ምእመናን ጠላትን እያሸነፉ ናቸው። ይሄ እንግዲህ ምንድነው? ይሄ እንግዲህ ሁሉንም ማስማተኛ አድርጌያለሁ። እግዚአብሔር ስሙ የተመሰገነ ይሁን። በቃ በሙሉ ያደመጠ በሙሉ በቃ አስማተኛ ሆኗል። ይኸው እዚህ መካኒክ አለ እኮ እዚህ ትእዛዝ እየሰጠ የሚያሰራቸው ይሰራሉ። ይሄን አላል ቤት ስታስጠርገው የነበረች እህታችን ትዝ አይላችሁ? 10 ሰዓት ተነስታ ወጡንም ሁሉንም አጠናቆ ሪፖርት ያቀርባል። ጨርሻለሁ ይላል። እለዋ ላይ ሆኖ ማለት እኮ ነው። እሷ አይደክማትም። እና ሊሂድ ወይ ስላት አይ ትንሽ ላሰራው ሰራተኛ የለኝም ማለች እኮ። እና ይሄን ሀል ነው። ይሄን ሀል ሰው በክፉ ላይ ጠንካራ የእምነት ጉልበት አግኝቷል። አንተ ፌዘኛው ግን የሱዳን መተት ነው እያልክ ሂድ ቀልደው ምንም አታመጣም። ደግሞ አይገርምም? ምንም አታረግም። በራስህ ህይወት ላይ ትቀልዳለህ። በስውርም የሚሰልቡህ አሉ፣ በስውርም የሚነጥቁህ አሉ። እግዚአብሔር በስውር የሚያይህ ከሆነ በግልጽ ይህንን ጠላትህን እንድትቋቋም የሚያግዝህ ታዲያ የዕለት አምልኮት ሲኖርህ ነው። ጠዋት 21 ማታ 21 ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሃሌሉያ ለአብ ሃሌሉያ ለወልድ ሃሌሉያ ለመንፈስ ቅዱስ እያልክ ሰግደህ ወይ 27 ሰግደህ ስትወጣ እጅህን ወደ እግዚአብሔር ስለዘረጋህበት እጅህ የነካው ነገር ሁሉ ተባርኮ ይውላል። እየሰማችሁ ነው? ተባርኮ ይውላል። በቃ እምትጽፍም ከሆነ እምትጽፈው መልካሙን በጎውን ለአንተ የሚሆነውን ነው። እንዲህ ያላመለክበት እጅና ያልሰገድክበት ጉልበት ሁል ጊዜ በስውር ለሚያይ ጠላት እጅ ውስጥ ይገባል። ማታም ደግሞ ዝም ብለህ መተኛት አይደለም። በስውር ለሚያይባትህ እንደዚሁ ክብር ምስጋና ይግባ ብለህ ሰግደህ በርከክ ብለህ ጸልየህ ቅዱሳንን አመስግነህ የመላእክት እርዳታን ጠይቀህ በስውር ነው የሚያዩት። አንተ የምታየው ዓለማዊውን ነው። እነሱ የሚያዩት ጥልቁንም ከውስጥም ከላይም ከውጭም ነው። አይናቸው ብርሃናዊ አይን ነው። ኤክስሬ እንኳ አለን አይደል? እንደኛ በአቅማችን ይሄው ኤክስሬ አለ አይደል? ስትፈልግ ኩላሊት ስትፈልግ ሳምባህን የሚያያል አይደል? ይሄኛው ይሄ በሰውኛው ነው። ግን ነፍስህን አያይም እሱ፣ ወይም ሰይጣንን አያይም። ሚሊዮን ሰይጣን እያለ ኤክስሬ ውስጥ ብትገባ ሚሊዮን ሰይጣን አይታይም። የሚታየው ያንተ ስጋ ነው። ይሄ ስጋው ብቻ ነው። እና በውስጥ ግን ብዙ ጠላት አለ። ያንን የሚያጠቃልህ በስውር የሚያይባትህ ነው። በስውር የሚያይባትህ በግልጽ ጠላትህን ይዋጋልሃል ማለት ነው። እዚህ የምታየው ሁሉ በስውር የገባ ነው እንጂ ሲገባ እኔ ገብቻለሁ ያለ ሰይጣን የለም። እኔ ያስኩት ያለ የለም። ግን ጸሎት ቤት ካለህ መንበርከኪያና መስገጃ ካለህ ሲገባም ታውቀዋለህ። የምታውቀው ምንድነው? መንፈሳዊ ነገርህ ላይ ንቃት እንዳይኖርህ ያደርጋል። የመጀመሪያው ትልቁ አሰራሩ እሱ
ስለ መንፈሳዊ ነገር የሚሰማህን ስሜቶች ማጥፋት ነው። እዚህ ላይ ደግሞ 3 አይነት ስሜቶች አሉ። ወደዚህ ቀደም ብለህ ዝም ብለህ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋከክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ከአንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነውና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይህንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። ሌላው ምንም ስለ መናፍስት ጉዳት ሳታቅ ወደዚህ ስትመጣ በቅጽበት የመነቃነቅ ችሎታ አለው። ቶሎ ይያዝልሃል። ለምን? ማምለክ ጀምረሃል፣ መስገድ ጀምረሃል፣ በመቁጠሪያ መግረፍ ጀምረሃል። ራስህን ለእግዚአብሔር አሳልፎ የመስጠት ኃይልና መንፈሳዊ ልምምድ እያደረክ ነው። እንዲህ ከሆነ ደግሞ ቶሎ ይያዛል። ቶሎ ለመያዙ ዋናው ምክንያት በእምነታዊ ኃይል በኩል እግዚአብሔርን እየፈራህ እየመጣህ ነው ያለው። ይህን ለመቆጣጠር ብዙ አያስቸግርም። ደግነትንም ቅንነትንም የበረከት ስራዎችንም ለመስራት ውስጥ ቶሎ ስለሚዘጋጅ የዚህ ጊዜ ምሕረቱ ፈጠን ይላል። የእግዚአብሔር ቸርነትም እግረ መንገዱን እየተገለጠ መንፈሳዊ ጥበቃውን ካንተ ጋር ያደርጋል። መንበርከክህና መጸለይም ዋጋው በግልጽ የሚታይ ይሆናል። ጠላትህን ታሸንፈዋለህ። ግደለው ከተባለ ሰይጣን እግዚአብሔር አትገለውም የሚለው መልእክት የሚያስተላልፈው በስውር የሚያይ አባታችን። ሌላው ቃሉ በስውር የሚያይ አባትህ አለ እንጂ በስውር የሚያይ አጎትህ አይደለም ያለው። ምንድን ነው ያለው? አባትህ ነው ያለው። አባት የሚሰጠው አለው፣ አባት የሚያወርሰው አለው፣ አባት የሚያካፍለው አለው፣ አባት የሚመገበው አለው፣ አባት የሚያለብሰው አለው፣ አባት የሚመራው አለው። አባት ሁሉንም የሚያደርግ ነው። ይሄ በስጋዊው አንጻር ሲታይ ማለት ነው። በመንፈሳዊው ሲታይ ደግሞ አባትህ በውስጥም በውጭም ሁሉንም ነገር ያደርግልሃል ማለት ነው። በስውር የሚያይ አባትህ በምን ይሰጣል? በግልጽ የተገለጸ ነገር ነው። በዓለም ሲታይ በግልጽ ለመስጠት በጣም እንቸገራለን። በስውር የሚያይ አባት ግን በግልጽ ለመስጠት ብዙም አይቸገርም።